ባህር በር ማግኘት የምትፈልጉት ለማን ምን ሰጣችሁ ከማን ነው? እሱ በድርድር ሂደት የሚበስልና የመጨረሻ ውጤቱ የሚታወቅ ነው። የብዙ ሰው ጥያቄ ብልጽግና ፓርቲ መንግስት ሆኖና ተመስርቶ ሀገር መምራት ከጀመረ 7-8 ዓመቱ ነው። በዚህ ጊዜ ውስጥ እንዴት ያለ ጥልቅ ጥናት እንዴት ያለ ጊዜ ኖሯችሁ ነው የበሰለ ሐሳብ አቅርበናል የምትሉት? መቼ ነው ያጠናችሁት? ይህንን ጥያቄ ማንሳት የጀመርነው የብልጽግና ፓርቲ መንግስት ከሆነ ጊዜ ጀምሮ ነው። ለህዝብ ይፋ ሆኖ የወጣው ግን ቀረብ ባሉ አመታት ነው። ስለዚህ በዚያ ሂደት ውስጥ ሰፊ ውይይት ለማድረግ ችለናል። ሌላው ታሳቢ መደረግ ያለበት ደግሞ ቀረም ባለው መንግስት ይህንን አጀንዳ ለማፈን ጥረት ቢደረግም በተለያዩ አገር ወዳድ ኢትዮጵያን ለረጅም ዓመታት ለ30 ዓመት ማለት እንችላለን ሲነሳ ሲብሰለሰል ሲጻፍበት ውይይት ሲደረግበት የቆየ አጀንዳ ነው። ስለዚህ አጀንዳው የበሰለና እንደው የዘገየ ሊባል የሚችል እንጂ ያለ ጊዜው ቀድሞ መጣ ሊባል የሚችል አጀንዳ አይደለም። ይሄን ጥያቄ የብልጽግና ፓርቲና ብልጽግና የሚመራው መንግስት ሲያቀርብ በአንድ በኩል የሀገራትን ሉዓላዊነት የሚጣረስ በመሆኑ ምክንያት ሀገሪቱን የግጭት ቀጠና ሊያደርጋት ይችላል፣ ቀጠናውንም የግጭት ማዕከል ሊያደርገው ይችላል የሚል ጥያቄ ያላቸው አለ። ሌሎቹ ደግሞ በዲፕሎማሲያዊ መንገድ ይሄኛውን ማስፈጸም የሚችሉበት መፍትሄ ሳይኖራቸው ነው ጉዳዩን አጀንዳ አድርገው ጠረጴዛ ላይ ያስቀመጡት የሚል ጥያቄ ማለት እንደዛ አይደለም። ምክንያቱም የሀገራትን ሉዓላዊነት ባከበረ መንገድ በተለያየ ሰጥቶ መቀበልና በስምምነት የባህር በር ጥያቄያችን እውን ሊሆን ይችላል። እንዲህ ያለ ተሞክሮ በሌሎች ዓለማትም አለ። በኮንሴሽን ሊሆን ይችላል፣ በሊዝ ሊሆን ይችላል፣ በመሬት ልውውጥ ሊሆን ይችላል። በተለያዩ አግባቦች የባህር በር ማግኘት እንደሚቻል ምንም ቢሆን የእጃዙር ጦርነት ማዕከል ልትሆን ትችላለች ኢትዮጵያ ነው የኢትዮጵያ ሕዝብ ስጋት ምንድነው? እርስዎ የሚሰጡት ዋስትናና ምላሽ? የኢትዮጵያ እንደዛ እንዳትሆን ጠንካራ ተቋማትን እየገነባን ነው። ኢኮኖሚያችንን እያሳደግን ነው። አቅማችንና የተጽዕኖ አድማሳችንን እያሰፋን ነው። ስለዚህ እንዲህ ያለውን ስጋት የሚመክት የሐሳብ ጥራት፣ ዝግጁነት እና ቁርጠኛ አቋም አለን። ቀይ ባህር ግን ኢትዮጵያ በየት በኩል አግኝታውና በየት በኩል ህልውናውን የሚያረጋግጥ ሆኖና በምን መንገድ የምትጠቀመው ሆኖ ነው እንደ አንድ የህልውና ጣፈንታ መሳይ አድርጋችሁ ያስቀመጣችሁት? በታሪካችን እንደምናየው ከታሪክም እንደምንረዳው ኢትዮጵያ ቀይ ባህርን በቀረበች ጊዜ ቀይ ባህርን በምትጠቀምበት ወቅት ከፍ ያለ የንግድ ትስስር ከፍ ያለ ዓለም አቀፋዊ ተጽዕኖና ግንኙነት ነበራት። በተጨማሪም በቅርብ የተደረጉ የተባበሩት መንግስታት ድርጅት ጥናቶችም እንደሚያመላክቱት አንድ ሀገር የራሱ ወደብ ሲኖረው ራሱ የሚጠቀምበት የባህር በር ሲኖረው እና ሳይኖረው በኢኮኖሚው ላይ ትልቅ ልዩነት ያመጣል። ዶክተር ገዲ የዚህ ሐሳባችሁ መነሻ ታሪክ ነው ነባራዊ እውነታ? ነባራዊ እውነታውንም እየተናገርኩኝ ነው። ነባራዊ እውነታ 20% ያህል የአንድ ሀገር እድገት እንዲቀንስ ያደርጋል የባህር በር አለመኖር። ስለዚህ ይህንን ነባራዊ ሁኔታ ነው መለወጥ የምንፈልገው። ኢትዮጵያ እያደገች ነው፣ ግን የባህር በር ቢኖረን አስተማማኝ የሆነ የራሳችን ወደብ ቢኖረን እድገታችን ከዚህ በላይ ሊሳለጥ በሌላት የባህር በር እጣ ፈንታዋ ይወሰናል ስትሉ በሌለ ነገር እንዴት እጣ ፈንታ ይወሰናል ብላችሁ አስቀመጣችሁ ነው ጥያቄው? ያለፈ ታሪክ እውነታ ነው፣ አሁን ያለው እውነታ ነው። ዛሬ ሌለን ነገር ትላንት ነበረን፣ ነገ ደግሞ ይኖረናል ብለን እናምናለን። በሰላማዊ ዲፕሎማሲያዊና ህጋዊ መንገዶች ባህር በር እንዲኖረን ማድረግ እንችላለን ብለን ቁርጠኛ አቋምና እምነት አለን። በማኒፌስቶአችሁ ላይ አስተማማኝ የባህር በር ማግኘት ህጋዊና ፍትሃዊ መብታችን መሆኑን ከፍ አድርገን አንስተናል ብላችኋል። ጉዳዩን ማንሳቱን ብቻ እንደ ስኬት ነው ወይ የምታዩት? በማንሳት ምን አገኛችሁ? ጉዳዩን ማንሳት በራሱ የባህር በር ጥያቄው ያልተጠናና ወቅቱን ያልጠበቀ ኢትዮጵያን ለከበባ ቀጠናውን ደግሞ ለከፍተኛ ውጥረት የዳረገ ነው የሚል ጠንካራ ትችት ይሰማል። ምንድነው የብልጽግና ፓርቲ ምላሽ በዚህ ላይ? ይህንን በፍጹም የምንቀበለው ትችት አይደለም። ኢትዮጵያ የባህር በር ጥያቄዋን በማንሳቷ ቅር የተሰኙ የከፋቸው የተወሰኑ ኃይሎች ሊኖሩ ይችላሉ። እነዚህ ኃይሎች ግን የኢትዮጵያን በጎ መቼም የማይፈልጉ ናቸው። እነዚህ ኃይሎች ስለተቃወሙ ብለን ህዳሴ ግድብን አልተውንም። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። አብዛኛው ሀገራት ደግሞ የኢትዮጵያ ጥያቄ ፍትሃዊና ተገቢ እንደሆነ ተረድተዋል። ስለዚህ ይሄ ትችት
ሚዛን የሚደፋ ነው ብለን ለኤርትራ መንግስትን በተመለከተ እናንተ የግዛት አንድነት እናመጣለን ከኤርትራ ጋር እያላችሁ ባላችሁበት ወቅት የኤርትራ መንግስት የኢትዮጵያን የግዛት አንድነት ለማናጋት ጥረት እያደረገ ያለ ኃይል ነው። እሱን ማስታገስ ይቀድማል ወይስ ኤርትራን የኢትዮጵያ ግዛት አካል? ምንድነው የኤርትራ መንግስት ኢትዮጵያ ውስጥ አሁን እያደረገ ባለው ነገር ላይ የትብብሩ አቋም? አዎ የኤርትራ መንግስት ኢትዮጵያ ውስጥ እያደረገ ያለውን ነገር አናውቅም። ነገር ግን ጦር ማስጠጋታቸውን እናውቃለን። ድንበር አካባቢ የኢትዮጵያ መንግስትም ድንበር አካባቢ ጦር አስጠግተዋል። ይህ ስህተት ነው ብለን እናምናለን። ሁለቱ ጎረቤት ሀገሮች የየትኛው ሀገር ድርጊት ነው ስህተት? ሁለቱም ሀገሮች ጦራቸውን ከድንበር አካባቢ ማራቅ አለባቸው። እናንተ መንግስት ብትሆኑ የኤርትራ መንግስት ጦር ቢያስጠጋ እናንተ ጦራችሁን ነው የምታረቁት? መጀመሪያ የኤርትራ መንግስት ጦሩን ለምን አስጠጋ የሚለው ጥያቄ መመለስ። ምክንያቱም ምንም ይሁን ካስጠጋ ጦር ለመከላከል ታስጠጋላችሁ ወይስ ያስጠጋ ብላችሁ ትፈቅዱለታላችሁ? ካስጠጋ መጀመሪያ ግን መቅደም ያለባቸው ነገሮች አሉ። ከኛ የሚጠበቅብን ስራ ሰርተናል ወይ? ከተንኳሽ ድርጊቶች ተቆጥበናል ወይ? የኢትዮጵያ መንግስት የኤርትራ መንግስትን ተንኩሶታል ብላችሁ ታምናላችሁ? የመርህ ስህተት አለ። መጀመሪያ ማስቀደም ያለበትን አላስቀደም ብለን፣ በነገራችን ላይ ማስቀደም ያለብን በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት ማቆሙ ላይ ነው መስራት ያለብን። በኢትዮጵያ ውስጥ ያለውን የፍትህ መጓደል ነው መፍታት ያለብን። ይህን ሳንፈታ በጎረቤቶች አገሮች ጋር ተፈሪ መሆን አንችልም። ዳር ድንበራችንን የኢትዮጵያ ህዝብ ያለበት ከመንግስት ጋር ያለበት ችግር የኤርትራ መንግስት እንዲፈታው መብትና እድል ይሰጠዋል እንዴ? አይሰጠውም።